ባይብል ሻምፒዮንስ በቅርብ ቀን በዩቲዩብ የሚደረግ የመጽሐፍ ቅዱስ ዕውቀት ውድድር። እድሜያቸው ከ5 ዓመት እስከ 18 ዓመት ባሉ ተወዳዳሪዎች መካከል የሚደረግ ውድድር። አሸናፊዎች 50,000 ብር፣ 30,000 ብር፣ 20,000 ብር እንዲሁም ሌሎችን ሽልማቶችን ይሸለማሉ። በቅርብ ቀን በዩቲዩብ ባይብል ሻምፒዮንስ ላይ ይተላለፋል። ባይብል ሻምፒዮንስ ሰብስክራይብ አድርጉና ትውልድን እንታደግ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል። እሺ ሰላም ጤና ይስጥልን። እንኳን በደህና ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት መድረክ ውድድር በሰላም መጣችሁ። ባይብል ሻምፒዮን እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረን እና አጥንቶ ለመወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። ይህ ማለት በውድድሩ መጨረሻ አሸናፊ የሚሆነው ሰው በሽልማት ይንበሸበሻል ማለት ነው። እሺ አሁን ተወዳዳሪዎቻችንን ወደ የቦታቸው የምንጋብዝበት ሰዓት ላይ ደርሰናል። የዛሬ ተወዳዳሪዎቻችን ከመጽሐፍ ቅዱስ ክፍል የተሰጣቸውን ያጠኑና የተዘጋጁ ናቸው። እባካችሁ ሞቅ ባለ ሞራል ወደቸው ተወዳዳሪዎቻችን ቦታቸውን ይዘዋል። በክብር ወደዚህ ስለጋበዛችሁልኝ እጅግ አድርጌ አመሰግናለሁ። እንግዲህ የዛሬው የባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት ውድድር መድረክ መሪ እኔ አንዱዓለም ከበደ ነኝ። ዛሬው ውድድር 2 ጠያቂና ዳኞች ያሉት ሲሆን አንደኛ ዳኛችን ሁላችንም የምናውቃት ተወዳጇ ቲክቶከር ፌቨን ወደዚህ በሞራል ትጋብዙልኛላችሁ። ሁለተኛ ዳኛችን እና የባይብል ሻምፒዮንስ መስራች እሌኒ ታደሰ ቦታዋን ትይዛለች። እባካችሁ በሞራል ጋብዙልኝ። ይህ ውድድር 3 ዙሮች ያሉት ሲሆን የመጀመሪያው ዙር ማነው ያለው ወይ ደግሞ ማነው ያደረገው የሚሉ ጥያቄዎች ተወዳዳሪዎች ጥያቄው ከተነበበላቸው በኋላ በ15 ሰከንድ ውስጥ መመለስ አለባቸው። ሰምታችሁኛል? በስንት ሰከንድ ነው የምትመልሱት እናንተስ? አዎ በ15 ሰከንድ ውስጥ ካልመለሳችሁ እንዳጣችሁ ነው የሚቆጠረው። ስለዚህ ጥያቄውን ከዳኞች ልክ እንደተጠየቃችሁ በ15 ደቂቃ ውስጥ ነው የምትመልሱት። ታዳሚዎቻችን አሁን በቀጥታ ወደ ዙር 1 ስምህን ንገረን። ትምህርት ቤት ነው የመጣኸው? ስሜ ጆሹዋ ሳሙኤል ይባላል። የት ነው የምትማረው? አቤኔዘር አካዳሚ። ስንት ዓመት ነው? 8። እሺ ዛሬ ውድድሩን አሸንፈህ በምታገኘው ብር ምን ልታደርግ ነው ያሰብከው? ቤት ገዛበት። እኔ መወዳደራለሁ ብሩ ለዚህ ቆይ። እሺ የመጀመሪያውን ጥያቄ ልጠይቅ።
ማነች ወደኋላ ተመልክታ የጨው ሐውልት ሆና የቀረችው? ሎጥ ሚስት። በትክክል ተመልክታ። አቤኔዘር ስምህን ንገረኝ። ስሜ አቤኔዘር ይባላል። ስንት ዓመት ነው? 7 ከየት ትምህርት ቤት ነው? ከሮቤል ተከደ ጎበዝ። ዛሬ ውድድሩን አሸንፈ የምታገኘው ብር ምን ልታደርግበት? የትምህርት ቤት ቁሳቁስ ከፋፍታለሁ። ጎበዝ። እሺ አቤኔዘር፣ ወንድሞቹ የሸጡት የእስራኤል ልጅ ማን ነው? ዮሴፍ። በትክክል ተመልክታ። ጎበዝ። በትክክል ተመልክታ። ትንቢት ስምሽን አስተዋል። ስሜ ትንቢት ሳሙኤል ይባላል። ስንት ዓመትሽ ነው? 9 ካልፒዲየም አካዳሚ። አንቺስ? ግማሹን ለሰጥ እሰጣለሁ፣ ግማሹን ደግሞ ለቤተሰቡ። እሺ የኢየሱስን ልደት ሰምቶ ሕፃኑን ኢየሱስን ለመግደል የሞከረው ማን ነው? ንጉሥ ሄሮድስ። በትክክል ተመልክታ። ጎበዝ ነሽ። ላባስ ስሜ ላባስ ኃይሌ ይባላል። የመጣሁት ከቃርሳ ሙሉ ወንጌል ነው። ከየት ትምህርት ቤት ነው የመጣሽ? ትምህርት መልካ ዳንሴ። ጎበዝ። ስንት ዓመትሽ ነው? 9 እሺ አንቺስ? አሸንፈሽ ምን ልታደርጊበት? ለቤተ ክርስቲያን ቆርቆሮ ገዝቼበት የቀረውን ደግሞ የቀረው ለራሱ ችግር የለውም። ማማ ከኋላ ተቆጣች እንዴ? የአብርሃምም እኛ ወንድማማቾች ነንና በእኔና በአንተ በረኞቼና በረኞቹ መካከል ጠብ እንዳይሆን እለምንሃለሁ ያለው ማንን ነው? ሎጥ። በትክክል ተመልክታ። አዶንያስ እሺ አንተስ ማን ልበል? አዶንያስ ፍቅሩ ይባላል። ከየት ትምህርት ቤት ነው የመጣኸው? ከማርቲን ስንት ዓመት? 8 አዶንያስ ምን ልታደርግበት ነው አንተስ ገንዘቡ? ቤተክርስቲያን ግንባታ። ውሉን ጎበዝ። እሺ እሺ ለአንተ ደግሞ ኢየሱስን በ30 ብር የሸጠው ማን ነው? አስቆሮቱ ይሁዳ። በትክክል ተመልክታ። ሜርሲ ስምሽን እስኪ? ሜርሲ እንግዳ። እሺ ስንት ዓመትሽ ነው? 9 የት ነው የምትማሪው? ፓኒሽን አካዳሚ። እሺ አንቺስ ምን ልታደርጊበት ነው ገንዘብ? ግማሹን ለቤተ ክርስቲያን አስራት እሰጣለሁ፣ ግማሹን ለቤተሰቦቼ። ጎበዝ። እሺ ሜርሲ ወንድሞቹ በባርነት የሸጡት ማለት እሺ ምጽአት ምጽአት አስተዋውቀን ራስህ። ስሜ ምጽአት ፍጹም ይባላል። የመጣሁት ከማቶት አካዳሚ ነው። እድሜ
8 ዓመቴ ነው። እሺ አንተስ አሸንፈህ ብሩ ምን ልታረግበት አሰብክ? ለቤተሰቦች እሰጣለሁ። እሺ ዘጸአት ኢየሱስን 3 ጊዜ አላውቀውም ያለው ማን ነው? ጴጥሮስ። በትክክል ሚልካ። ስሜ ሚልካ ሁንዴ ይባላል። የመጣሁት ከኦዞን ስኩል ነው። አመቴ 8 ነው። አንቺስ ምን ልታረጊበት ነው አሸንፈሽ? ግማሹን ለትምህርት ቤት ቁሳቁስ፣ ግማሹን ለቤተሰቦች። ጎበዝ። የራስን ውስጥ ይልማ። እሺ ሄሮድስ በስውር ጠርቶት ኮከቡ የታየበትን ዘመን ከማን ነው ያጣራው? ከሰባ ሰገል። በትክክል ተመለስ። ጆሹዋ እሺ ጆሹዋ እግዚአብሔር የዚያን ምድር ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። ምድሪቱስ ማን ተባለች? እግዚአብሔር የዚያን ምድር ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እርሱን በትኗቸዋል። ምድሪቱስ ማን ተባለች? አቤኔዘር። በውሃ ላይ የተራመደው ደቀ መዝሙር ማን ነው? ጴጥሮስ። በትክክል ተመለስ። ትንቢት። እግዚአብሔር ፍጥረትን ሁሉ በስንት ጊዜ ፈጥሮ ጨረሰ? በሰባተኛው ቀን። በትክክል ተመለስ። ኤላባስ። ኤላባስ ማርያምን ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ የሚል መልእክት ያመጣላት ማን ነው? አዶንያስ። አዶንያስ አብርሃም ለመስዋዕት ያቀረበው ልጁ ማን ነው? ሜርሲ። ሜርሲ ከእግዚአብሔር ጋር ታግሎ እስራኤል የተባለው ማን ነው? ያዕቆብ። ምጽአት። በመጀመሪያ ወንድሙን የገደለ ማን ነው? ለምንስ ገደለው? ቃየል። ለምን ገደለው? የእሱን መስዋዕት ንቆ የወንድሙን ስለተቀበለ ቀናና በትክክል ተመለሰ።
ሚልካ ኢየሱስን በዮርዳኖስ ያጠመቀው ማን ነው? ዮሐንስ አጥማቂ። በትክክል ተመለስ። እሺ ጆሹዋ ኢየሱስ ስንት ደቀ መዛሙርት ነበሩት? 12 ስድስቱ ንገር። ጴጥሮስ፣ እንድርያስ፣ ዮሐንስ፣ ማቴዎስ፣ እንድርያስ፣ እሺ ኤላ በርተሎሜዎስ፣ ፊልጶስ። በትክክል ተመለስ። አቤኔዘር ኢየሱስ ስንት ደቀ መዛሙርት ነበሩት? ስድስቱን ጥቀስልኝ። 12 ስድስት ጴጥሮስ፣ እንድርያስ፣ ዮሐንስ፣ ማቴዎስ፣ በርተሎሜዎስ፣ አስቆሮቱ ይሁዳ። በትክክል ተመለስ። ትንቢት ይህንን ጥያቄ ላንቺ 12 እሺ ጴጥሮስ፣ ቶማስ፣ ዮሐንስ፣ ያዕቆብ፣ ፊልጶስ፣ ይሁዳ። በትክክል ተመለስ። ኤላባስ ይህንን ጥያቄ ላንቺ ኢየሱስ ስንት ደቀ መዛሙርት ነበሩት? ስድስቱን ንገሪ። ቶማስ፣ እንድርያስ፣ ያዕቆብ፣ ፊልጶስ፣ ባርቶሎሜዎስ፣ ማቴዎስ። በትክክል ተመለስ። አዶንያስ እሺ ስድስቱን ጥራልኝ። ማቴዎስ፣ እሺ በርተሎሜዎስ፣ ፊልጶስ፣ እንድርያስ፣ እሺ ጴጥሮስ፣ እሺ ቶማስ፣ እሺ አስቆሮቱ ይሁዳ። በትክክል ተመልሶ ሜርሲ። ሜርሲ 12ቱን ትነግሪኛለሽ? ስድስት ንገሪ። ዮሐንስ፣ ቶማስ፣ ይሁዳ፣ ጴጥሮስ፣ አናንያስ፣ ምጽአት ስድስት ጥራልኝ። ቶማስ፣ በርተሎሜዎስ፣ ያዕቆብ፣ ጴጥሮስ፣ አስቆሮቱ ይሁዳ፣ ይሁዳ። በትክክል ተመልሷል። ይህ ጥያቄ ለሁላችሁም የሰጠናችሁ ልንለያችሁ ነበር። እናንተ ግን ጎበዝ ናችሁ፣ አልተሳሳታችሁም። እሺ ሚልካ ዮሐንስ፣ ያዕቆብ፣ ጴጥሮስ፣ እንድርያስ፣ ቶማስ፣ ፊልጶስ። ይህን ዙር ጨርሰናል። ውጤቱን ያሳውቃችኋል። እሺ አንደኛ ዙር በዚህ መልኩ ተጠናቋል። እንዴት ነበረ?
የሁለቱ ተወዳዳሪዎች መጥተሽ ዳኞችን ሁሉ ጥያቄ አላስጨርስ ብለው ነበረ። ሲጀምሩ ነው የሚመልሱት። በጣም ድንቅ ተወዳዳሪዎች ናቸው። እጅግ አድርገን እናመሰግናለን። ዳኞች በጣም ለመጣል ሞክረው ነበረ። ልጆቹ ግን አልተሸነፉም። ማንም አልወደቀም። የዚህ ዙር ሁላችሁም ወደ ቀጣዩ ወይም ወደ ሁለተኛው ዙር አልፋችኋል። ወደ መጨረሻው ዙር ማን አለፈ? በሚቀጥለው ክፍል አብረን እንከታተል። እስከዛው ደህና ቆዩን።